የመጽሐፍ ቅዱስ ታሪክ የተጻፈበት ዘመን መጽሐፍ ቅዱስ ተጽፎ ለማለቅ የፈጀው ጊዜ 1600 ዓመታት ያህል ይሆናል። ይህ ማለት የመጀመሪያዎቹ የመጽሐፍ ቅዱስ ክፍሎች ወይም የሕግ መጻሕፍት መጻፍ የጀመሩት ከክርስቶስ ልደት በፊት 1400 እስከ 1500 ዓመት ዓለም ገደማ ሲሆን፣ የመጨረሻው የመጽሐፍ ቅዱስ ክፍል የዮሐንስ ራእይ የተጻፈው ደግሞ ከ96 እስከ 100 ዓመተ ምህረት ባለው ጊዜ ውስጥ ነበር። ይህ ሁኔታ መጽሐፍ ቅዱስን ተጽፎ ለማለቅ እጅግ በጣም ረጅም ዘመን እየፈጀ ብቸኛ መጽሐፍ አድርጎታል። ብሉይ ኪዳን ብሉይ ኪዳን መጻፍ የጀመረው ከክርስቶስ ልደት በፊት ከ1400 እስከ 1500 ዓመት ዓለም ባለው ጊዜ ውስጥ ሲሆን፣ የመጨረሻው የብሉይ ኪዳን ነቢይና ጸሐፊ ደግሞ ሚልክያስ ነበር። ሚልክያስ የትንቢቱን መጽሐፍ የጻፈው በ425 ቅድመ ክርስቶስ ወይም ዓመት ዓለም ሲሆን፣ ከትንቢተ ሚልክያስ በኋላ እግዚአብሔር በየትኛውም ነቢይ በኩል መልእክትን አላመጣም፣ መጽሐፍም አላጻፍም ነበር። ስለሆነም ከሚልክያስ እስከ ክርስቶስ መምጣት ድረስ ያለው የ400 ዓመታት ጊዜ የዝምታ ዘመን ተብሎ ይጠራል። የዝምታ ዘመን or the period of silence። ይህ ዘመን ነቢዩ ሚልክያስ የመጨረሻው የብሉይ ኪዳን መጽሐፍ ጽፎ ካጠናቀቀ በኋላ እስከ መጥምቁ ዮሐንስ መነሳት ድረስ የነበረው የ400 ዓመታት ጊዜ የሚያሳይ ነው። በዚህ ዘመን ውስጥ እግዚአብሔር ከቶ ለየትኛውም ሰው ትንቢትን ወይም መጽሐፍን አልሰጠም። ይህ ዘመንም ከብሉይ ኪዳን ወደ አዲስ ኪዳን የመሸጋገሪያ ጊዜ ነበር። ማስታወሻ 1. በካቶሊክ እና በኦርቶዶክስ አብያተ ክርስቲያናት እንደ መጽሐፍ ቅዱስ ክፍል ከጊዜ በኋላ ተቀባይነት ያገኙ የአዋልድ ኦር ዲዮትሮካኖኒካሊ መጻሕፍት መጻፍ የጀመሩት በዚህ የዝምታ ዘመን አጋማሽ ላይ በ200 ዓመት ዓለም ቅድመ ክርስቶስ ላይ ሲሆን፣ ተጽፎ ያለቁት ደግሞ ከክርስቶስ ልደት በኋላ ከ100 እስከ 200 ዓመተ ምህረት ገደማ ነበር። ይህ የሚያሳየው መጻሕፍቱ እንደ ሌሎች መጻሕፍት በእግዚአብሔር መንፈስ ምሪት ያልተጻፉና እንዲሁ የብሉይ ኪዳን መጻሕፍት ቢባሉም እንኳ በአዲስ ኪዳን ዘመን የተጻፉ ስላሉባቸው የዘመናትና የታሪክ ግጭት ሊፈጠሩ ችለዋል። ሁለተኛ፣ ኪዳን የሚለው ቃል ውል፣ ስምምነት የሚለው ሐሳብ የሚገልጽ ሲሆን በግሪክ ቋንቋ ሁለት አይነት ኪዳኖች ይኖራሉ። እነዚህም ሱናቲኬ በሁለት እኩልነት ባላቸው ወገኖች የሚፈጸም ኪዳን ሲሆን፣ ዳያቲኬ ደግሞ እኩል ባልሆኑ ሁለት ክፍሎች መካከል የሚደረግ ኪዳን ነው። በመሆኑም የመጽሐፍ ቅዱስ ኪዳኖች ዳያቲኬ ናቸው። አዲስ ኪዳን የመጀመሪያዎቹ የአዲስ ኪዳን መጻሕፍት ወይም ያዕቆብ መልእክትና ወደ ገላትያ ሰዎች መጻፍ የጀመሩት ከ45 እስከ 50 ዓመተ ምህረት ባለው ጊዜ ውስጥ ሲሆን፣ የመጨረሻው የአዲስ ኪዳን መጽሐፍ ደግሞ ከ96 እስከ 100 ዓመተ ምህረት ባለው ጊዜ ውስጥ ተጽፏል። የብሉይ ኪዳን መጻሕፍት አምስቱ ጥቅሎች 1400 ወይም 1500 ዓመት ዓለም፣ ትንቢተ ኢሳይያስ 740፣ ትንቢተ ሚልክያስ 425፣ አዲስ ኪዳን መጻሕፍት ያዕቆብና ገላትያ 45 እስከ 49፣ ዮሐንስ ራእይ 96 እስከ 100 ዓመተ ምህረት፣ አንድ ላይ 1600 ዓመታት ያህል መጽሐፍ ቅዱስ ፈጅቷል። መጽሐፍ ቅዱስ ለመጻፍ አምላክ የተጠቀመባቸው ሰዎች እግዚአብሔር ይህን የእርሱን ሐሳብ የተሞላ መጽሐፍ ቅዱስ ለመጻፍ ከ40 ያላነሱ ሰዎችን ተጠቅሟል። በአንዳንድ መጻሕፍት ላይ ከአንድ የሚበልጡ ጸሐፊዎች ተሳትፈዋል። ለምሳሌ ዘዳግም መጽሐፍን ሙሴ ቢጽፈው የመጨረሻው ክፍል ግን የጻፈው እርሱ አይደለም። ዘዳግም ምዕራፍ 34 ከቁጥር 5 እስከ 8። መዝሙር መጽሐፍ ላይ የተሳተፈው ጸሐፊዎች ከዳዊት ሌላ አሳፍ ምዕራፍ 33፣ የቆሬ ልጆች ምዕራፍ 84፣ ኤማን ምዕራፍ 88፣ ኤታን ምዕራፍ 89፣ ሙሴ ምዕራፍ 90። ሐመርሃ መጽሐፍ ምሳሌ ላይ የተሳተፉ ከሰለሞን ሌላ አጉር ምሳሌ 30፣ ሊሙኤል ምሳሌ 31፣ ትንቢተ ኤርምያስ ላይ የተሳተፉት ባሮክ ኤርምያስ 30። አምላክ መጽሐፍ ቅዱስን ለመጻፍ የተጠቀመባቸው ሰዎች በሙሉ እጅግ በጣም በተራራቁ ዘመንና ሁኔታ ውስጥ ይኖሩ የነበሩ እንዲሁም የተለያዩ አይነት ኑሮ ደረጃ ላይ የነበሩና በእውቀት ደረጃ ፈጽሞ ልዩነት የነበራቸው ነበሩ። ሆኖም ሁሉም በመንፈስ ቅዱስ እየተነዱ በመጻፋቸው ምክንያት አንድ አይነት ሐሳብና ግብ ያለውን መጽሐፍ ሊጽፉ ችለዋል። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 21። አንደኛ፣ የዘመን ልዩነት። ለምሳሌ ያህል በመጀመሪያው ጸሐፊ በሙሴና በመጨረሻው ጸሐፊ በዮሐንስ መካከል 1600 ዓመታት ያላነሰ ዘመን ልዩነት ነበር። ሁለት ሰዎች በነበሩባቸው ረጅም የዘመናት ርቀት የተነሳ የአመለካከት፣ የባህል፣ የፖለቲካ፣ የሃይማኖት፣ የቴክኖሎጂ ሰፊ ልዩነት ቢኖረውም ጽሑፎቻቸው ግን ፈጽሞ አንዱ ከአንዱ የተስማሙ ናቸው። ሁለተኛ፣ የኑሮ ደረጃ።
ዝቅተኛው የኑሮ ደረጃ ላይ የነበሩ ሰዎች ተጠቅመዋል። ለምሳሌ አሞጽ ላም ጠባቂና ወርቅ ለቃሚ አሞጽ ምዕራፍ 7 ከቁጥር 14። ጴጥሮስና ዮሐንስ አሳ አጥማጅ የነበሩ ማቴዎስ ምዕራፍ 4 ከቁጥር 18 እስከ 22። ከፍተኛ የኑሮ ደረጃ ላይ የነበሩ ሰዎች ተጠቅመዋል። ዳዊት ንጉስ፣ ሰለሞን ንጉስ፣ ሙሴ መስፍን የነበረ። ሶስተኛ የእውቀት ደረጃ እጅግ በጣም የተማሩ ሙሴ የግብፅን ጥበብ ሁሉ የተማረ ሐዋርያት ምዕራፍ 7 ከቁጥር 22። ጳውሎስ ከገማልያል የተማረ ሐዋርያት 22 ከቁጥር 3። ያልተማሩ ሰዎች ጴጥሮስና ዮሐንስ ሐዋርያት ምዕራፍ 4 ከቁጥር 13። መጽሐፍ ቅዱስ እንዴት ተጻፈ? የጽሕፈት መሳሪያ መጽሐፍ ቅዱስ ዛሬ በእጃችን እንደምንይዘው አይነት ቅርጽና መልክ አልነበረውም። ምክንያቱም መጽሐፍ ቅዱስ በተጻፈበት ዘመን እንደ ዛሬው አይነት የመጽሐፍ መሳሪያዎች፣ ወረቀት፣ ማተሚያ ማሽን ወዘተ አልነበሩም። ማስታወሻ ወረቀት ለመጀመሪያ ጊዜ የተሰራው ከክርስቶስ ልደት በኋላ በሁለተኛው መቶ ክፍለ ዘመን በቻይናዎቹ አማካኝነት ሲሆን በኋላም በስምንተኛው መቶ ክፍለ ዘመን በአረቦች በአስረኛው ክፍለ መቶ ዘመን በአውሮፓውያኖች ሊታወቅ ችሏል። የጽሕፈት ማሽን ደግሞ ለመጀመሪያ ጊዜ የተሰራው በ1450 ዓመተ ምህረት በጀርመናዊው ጉተንበርግ አማካኝነት ነበር። በመሆኑም መጽሐፍ ቅዱስ በመጀመሪያው ጊዜ የተጻፈው በዘመኑ በነበሩት ጥንታውያን የጽሕፈት መሳሪያዎች ነበር። ብራና ኦር ፐርችመንት እንደ ወረቀት የተጠቀሙበት ዋነኛ ጽሕፈት ዕቃ ብራና ነበር። ብራና ከፍየል፣ ከበግ ከመሳሰሉት እንስሳት ቆዳ የሚሰራ እንደ ወረቀት ለመጻፊያነት የሚያገለግል ነው። መጽሐፍ ሰፊ ምንባብ የሚይዝ ከሆነ ብራናዎቹ ተቀጣጥለው ይሰፉና ጫፍና ጫፋቸው ላይ በሚደረጉት መጠቅለያ ይጠቀልላሉ። አብዛኛዎቹ የመጽሐፍ ቅዱስ ክፍሎች የተጻፉት በብራና ላይ ነበር። ለምሳሌ የሙሴ 5ቱ ጥቅሎች ኦር ፔንታታዎች፣ ትንቢት ኢሳያስ እና ወዘ እንግዲህ መጽሐፍ ቅዱስ አሁን እጃችን ላይ እንደምናየው በዘመናዊ መልኩ አንድ ላይ ከመጠረዙ በፊት እያንዳንዳቸው የመጽሐፍ ቅዱስ ክፍሎች ለየብቻቸው የተጠቀለሉ ነበር። ማንበብ የሚፈልግ ሰው አንዱን ጥቅልል ብቻ አንስቶ በመተርተር ያነበብና ከጨረሰም በኋላ ጠቅልለው ማስቀመጥ ነበረበት። ለምሳሌ ጌታ ኢየሱስ በምኩራብ ሲያነብ ሉቃስ 4 ከቁጥር 16 እስከ 20 ተመልከት። ተጨማሪ ዕብራውያን ምዕራፍ 10 ከቁጥር 7፣ ሁለተኛ ጢሞ ምዕራፍ 4 ከቁጥር 13። ሁለተኛ ደንገል ኦር ፓፐሪዮስ የደንገል ተክል እንደ ብራናው ሁሉ ለጽሕፈት ሥራ የዋለ ወረቀት አይነት ነበር። በተለይ ደግሞ ትንንሽ ይዘት ያላቸው ምልክቶችና ጽሑፎች የተጻፉት ከደንገል ተክል በሚዘጋጁት ወረቀቶች ላይ ነበር። ለምሳሌ የጴጥሮስ የያዕቆብና ዮሐንስ ምልክቶች ወዘተ በደንገል ወረቀት ላይ ተጽፏል። ማስታወሻ የደንገል ተክል በአገራችን ለታንኳ መሳሪያነት ያገለግላል። በእነዚህ የወረቀት አይነቶች ላይ ከቅጠላ ቅጠሎች፣ ከጥላሽት ወዘተ ከመሳሰሉት ነገሮች በሚቀመሙ ቀለማት ከመቃ የተሰሩ ብዕሮች አማካኝነት ይጻፉ ነበር። የመጻፊያ ቋንቋዎች በዋነኝነት በመጻፊያ ቋንቋነት ያገለገሉ የዕብራይስጥ ወይም ሂብሪው እና የግሪክ ቋንቋዎች ናቸው። የብሉይ ኪዳን መጻሕፍት የተጻፉት በዕብራይስጥ ቋንቋ ሲሆን አዲስ ኪዳን መጻሕፍት ደግሞ በዘመኑ የሳይንሳዊና የፍልስፍና ቋንቋ የነበረው በግሪክ ቋንቋ ነበር። ማስታወሻ በአንዳንድ የብሉይ ኪዳን መጻሕፍት ውስጥ የተወሰኑ ጥቂት ቁጥሮች በአረማይክ ቋንቋ ተጽፈዋል። ምዕራፍና ቁጥሮች የመጽሐፍ ቅዱስ ጻፎች በመንፈስ እየተነዱ በሚጽፉበት ጊዜ ፈጽሞ ምዕራፍና ቁጥር አይጠቀሙም ነበር። ስለዚህ መጽሐፎቻቸው ምንም ክፍልፋይ የሌለው ወጥና ተከታታይ ነበር። በመሆኑም ጥቅስ መጥቀስ የፈለገ ሰው የመጽሐፍን ስም መጥቀስ ብቻ እገሌ መጽሐፍ እንደተጻፈ ይላል እንጂ በዚህ ምዕራፍና ቁጥር ብሎ አይጠቅስም ነበር። በኋላ ግን ቤተክርስቲያን በአጠቃቀም ይማቻት ዘንድ በማሰብ ለመጀመሪያ ጊዜ በ1228 ዓመተ ምህረት በእንግሊዝ ሀገር በምዕራፍ ብቻ ተከፈለ። በዚህ ሁኔታ ከ300 ዓመታት በላይ በምዕራፍ ተከፍሎ የቆየ ሲሆን አጠቃቀሙ የበለጠ ቀላል ይሆን ዘንድ በ1551 ዓመተ ምህረት በፈረንሳይ አገር በቁጥሮች ተከፋፈለ። እንግዲህ ከዚያ ዘመን በፊት 1500 ዓመታት በላይ የነበሩ ክርስቲያኖች ምዕራፍና ቁጥር የሚባል ፈጽሞ አያውቁም ነበር ማለት ነው። ውዶቼ አሁንም ትምህርታዊ የሆነ ቪዲዮ ይዘን እንቀርባለን። ለዩቲዩብ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ከሆነ ደግሞ ላይክ፣ ሼር አድርጋችሁ ለሌሎችም አድርሱ። ተባረኩልን።